ብርና 2 ብር ልለቃቅም እንዲያስሩንም አልቻልኩ። ደሞ ፓንት ሃዊ አንድ ፓንት ላኪልኝ፣ ሃዊ አንድ ጦት መያዣ ላኪልኝ ልትሉኝ አሁን ለ3 ብር ብዬ እኔ ኦርደር ላወጣ ደሞ በሱ አናቴ ጡዝ እንደ ይቅርብኝ እንደ 3 ብር እኮ ነው። ልጅ ላምጣት ቆይ አንዴ ሹሩብ እንትን ሁማኔር አምጪ። ሁማኔር ቤት ልክፈት እንዴ? ሁማኔር ቤት ልክፈት? ደና ብር አለው ሁማኔር ማዝ የሆነ ቦታ ይሆናል። ብር አይናቅም። አረ ውዴ አናቴ ጦዟል በ10 ብርና በ20 ብር ራሱ እንዴ ደሞ በፓንት አናቴ ጦዝ ነው። ጫልዬ ነው ማርያምን ፓንት እያልኩ ሀገርና ምድሩን ማስሰው ነው ውዴ። አይሆንም አይመጣው እንዴ ፓንት እያልኩ ነው ዱባይ ምድር ላይ ምሮጦ መንገድ ለመንገድ። አሁን ራሱ ላብድ ነው ትንሽ ነው የቀረኝ። እንዴት ቀልዳለሽ? እንዴት ጭራሽ ፓንት አምጥቼ ደሞ ጫልዬ ልሮጥ መንደር ለመንደር ራቁቴን እንደሄድ ነው እንደምትፈልጉት? ውዴ እናንተ እኮ አልገባችሁም። ይሄ ስራ ማለት እኮ ገብርኤልን የሚያጨልል ከጭንቅላትሽ ጋራ የሚያጣላሽ ሰላም የሚያሳጣ ስራ ቢኖር ይሄ የኦንላይን ስራ ያውም ዱባይ። እንዴት ቀልጃለሽ እንዴ? አላወቃችሁም? እኔ አሁን ገብርኤልን መንገድ እየፈለኩ ነው። ከዚህ የምወጣበትን ስራ እየፈላለኩ ነው እኔ። ወይኔ በላችሁ ቀልጅ አንቺ። ይሄንን 1-3 ሴት ቀጥርና እዛ ጥዬ እሄዳለሁ። ሌላ ስራ ይልከፍት ነው እኔ። እንዲያጨለሉኝ እኮ ውድ ደከመኝ። ሰው ሁሉ የዘመኑ ሰው ሁሉ ባለጌ ሆነናል ምናምን ደስ አይልም። ስነ ስርዓት የለንም፣ ሰው አክብሮት የለንም። አሁን ለምሳሌ እኮ መዳሞች እኮ ማለት ነው ገብርኤልን መዳሞች እኮ ኦርደር ሲያደርጉ ፕሊዝ በቃ ባክሽ በትህትና ነው እቃ የሚገዙት። ማርያምን እኔ አሁን የአረቦች እቃ ነገር ነው መሸጥ የምፈልገው። ትህትና አላቸው። ከቤት ሲወጡ እንኳን ማለት ነው የሆነ ወይ ኦንላይን ይከፍሉሻል ወይ ደግሞ ቤታቸው ውስጥ ሰው እንዲቀበልላቸው እቺ ኦርደሩ መጥቶልሻል የለውም ቤት ግን ቤት ውስጥ ነው ያለችው የለውም ቤት ውዴ። ከዚህ ስራ ነው እኔ ማውጣት የምፈልገው። ወይ አከፋፋይ ሆናለሁ ወይ ደግሞ ሌላ ስራ ላይ ታገኙኛላችሁ። ፈጣሪ ካለ ልጨልል ነው። ለምንድን ነው ፓንትና ጡት መያዣ የሚታፈረው? ለምንድን ነው የሚታፈረው ፓንትና ጡት መያዣ? ለብሳችሁም እየሄዳችሁ አይደል እንዴ? ለምንድን ነው የምታፍሩት? ያሳፍራል እንዴ? ሞዴስ መግዛትም አፍራችሁ ፓንትና ጡት መያዣ መግዛት አፍራችሁ ለምንድን ነው የሚያሳፍራችሁ? ምነው ሸዋ እኔ አላፍር። የተፈጥሮ ጉዳይ ነው። ሽቶ ቤት ክፈቺ። ሽቶ ቤት ደሞ ሽቶ ቤት ከፍቼ አናቴ ጡዝ ሽንት ይላል ምሪንዳ ይላል ይበሉኝ። ደሞ ትንሽ ቆይቶ የኛ ሰው እኮ ስማ ያጠሙዴ። እኔ እንደዚህ ኦንላይን ቢዝነስ ነገር ላይ ነው መውጣት የምፈልገው። ደና ሽቶ ልከሽ ራሱ ወይ ሽንት ይላል ነው የሚልሽ ወይ ደግሞ የሆነ ነገር ነው ይቃቅን የሚያወጣልሽ ውዴ። ሶ ይቅርብኝ። እኔ መውጣት ፈልጋለሁ ከኦንላይን ስራ። ሚኪ ደናና እቺ ሳምንትና እቺ 2 ሳምንት እኮ ብቅ ያልክ ነው እንደ ደናና። አንተማ ንግግር እኮ ጎበዝ ነህ አንተ። አውራ ወሬውንማ ይሄ ያና ጉዳይ ይዞታል። ሚኪ ደናና እንዴት ነህ? ይዛቻታል ግን እንደው ተወስቲ
ሆዲፍ ጆን ያላወራ የለበስኩት ሽፎን 150 ነው።